እንደምን አመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። ትናንትና እንግዲህ ያው ተናግሬያለሁ፣ የመናፍስት ውጊያን ጀምሬያለሁ ብያለሁ። አብረን መናፍስት ውጊያን ትምህርት እንማማራለን፣ የሰማነውን እናሰማለን፣ ያላልሰማን እንዲሰማው እናደርጋለን ብያለሁ። ዛሬ ደግሞ ልነግራችሁ የምፈልገው መፍትሄውን የአይነ ጥላ መፍትሄውን ከልጅነት ጀምሮ ከልጆች እንጀምራለን ማለት ነው። ከህፃንነት ጀምሮ የሚይዘውን የአይነ ጥላ መፍትሄውን እነግራችኋለሁ። መፍትሄው ላይ ብናተኩር ይጠቅማልና ችግሩን እነግራችኋለሁ። ከዛ መፍትሄውን ደግሞ እንቀጥላለን። አልጋ ላይ ህፃናትን ከልጅነታቸው ጀምሮ አልጋ ላይ የሚያሸነው አይነ ጥላ መንፈስ ችግሩ በልጅነታቸው እንዲሸኑ የሚያደርገው ከልጅነታቸው እያለማመዳ ይመጣና ከሰው እንዲርቁ ያደርጋል። ብቸኝነትን ያለማመዳቸዋል። ትዳር እንዳያዝ ያደርጋቸዋል። ከሰው በታች እንደሆኑ እንዲቆጥሩ አእምሯቸውን ያደርጋቸዋል። ከሰው ከማህበራዊ ከጓደኝነት ከጓደኞቻቸው እንዲርቁ ያደርጋቸዋል ማለት ነው። ስለዚህ የግሉ አድርጎ ሲጫወትባቸው ይኖራል ማለት ነው። ስለዚህ ችግሩ ይሄ ነው። ወደ መፍትሄው እንሂድ። መፍትሄው ደግሞ ይሄ የአይነ ጥላ ቡዳ ዛር ምን ያደርጋል? ወደ መፍትሄው እንሂድ። ምን ያደርጋል መሰላችሁ? ሁለት እንትን ያለው ከልጅነት አብሮ የሚወለድ አይነ ጥላና ከተወለደ በኋላ የሚይዝ አይነ ጥላ ነው። የዛር መንፈስ ማለት ነው። አይነ ጥላ የዛር መንፈስ አብሮ የተወለደው መንፈስ ተመሳስሎ ባህሪን ይመሳሰላል፣ ጸባይን ይመሳሰላል። እሱን መስሎና ለመለየት በጣም አስቸጋሪ ነው። አብሮ የሚወለድ በጣም የከፋ ነው ማለት ማወቅ አይቻልም ቶሎ። ግን ከተወለደ በኋላ ሚዝ መንፈስ በልጅነት ሚዝ መንፈስ ግን በጣም ይቸገራል ለመግባት። ማለማመድ አለበት። ብዙ ሙከራዎች ማድረግ አለበት። ምልክት ይሰጣል፣ ልጅ ይጥላል። ብዙ ጊዜ በተደጋጋሚ ልጅ እንዲወድቅ ያደርጋል፣ ባህሪ ይቀይራል። ብዙ ምልክቶችን ስለሚሰጥ ይሄኛው የናቅም ለማወቅ እንትን ጊዜ አለን፣ ልጁን ለማዳን ማለት ነው። የሁለተኛው ማለት ነው ከተወለደ በኋላ የሚይዘው ማለት ነው። እና መፍትሄው ምንድነው? ልጆችን አከታትለን ማቁረብ፣ የተባረከ የአንገት ማህተብ አንገታቸው ላይ ማድረግ። ለምን ልጆችን መስገድ አይችሉም፣ መጸለይ አይችሉም፣ መስገድ አይችሉም በልጅነታቸው እድሜ ማለት ነው። ስለዚህ ይሄን ብናደርግ ለልጆች ጥሩ ነው ማለት ነው። ሌላው ደግሞ ግልጽጥ ያለ ልብስ ለልጆች አለማልበስ። ምክንያቱም ለቡዳ ይጋለጣሉ። ቡዳ አይነ ጥላ ይዛቸዋል ማለት ነው። ቡዳ ዛር ይዛቸዋል ማለት ነው። ስለዚህ ካለባበሳቸው ጀምረን ልጆቹን ግልጥልጥ ያለ ልብስ አለማልበስ ይመረጣል ማለት ነው፣ ከልጅነታቸው ጀምሮ ማለት ነው። ሌላው ደግሞ ልጆችን ስጋና ደሙን ማቁረብ። ይሄ ደግሞ ሳናቅ ክታብ ብለን የምናስርላቸው ከቡዳ ይከላከላል፣ ከአይን ይከላከላል ብለን ምናምን አድርገን አንገታቸው ላይ የምናንጠለጥለው ነገር በጣም አደጋ አለው። እሱን አወጣችሁ ጣሉና ንስሐ ገብታችሁ በፍጥነት ልጆቹን ወደ ጸበል መውሰድ፣ ጸበል ማስጠመቅ፣ ተከታትሎ ማቁረብ፣ የተባረከ መስቀል ማድረግና የቅዳሴ ጸበል እሱን ማጠጣት፣ እምነት ማሻሸት። እነዚህ ጥሩ መፍትሄዎች ናቸው። ይሄ ክታብ ምናምን ብሎ ያሰራችሁ ሰዎች ካላችሁ ልጆቻችሁ ላይ ሁለተኛ ሌላ አጋንንት እየጠራችሁባቸው ነው። ለህይወታቸው ጭራሽ እስር እያደረጋችሁባቸውና ፈጥናችሁ ከአንገታቸው ላይ በጥሱ፣ የተባረከ መስቀል አድርጎ እሱን አውልቁና። ይሄ መፍትሄ አይደለም። ይሄ የባህላዊ ዝም ብሎ አፈታሪክ የመጣ ነገር ነው እንጂ መፍትሄ የአጋንንት ስራ ነው ይሄ ራሱ ማለት ነው። ሌላው ደግሞ እኛ ራሳችን አከታትለን መስገድ፣ መጾም፣ መጸለይ አለብን። ምክንያቱም ከኛ ሄደ ነው ልጆቻችን የነካው። እኛ መስገድ አለብን፣ መጸለይ አለብን፣ ከቻልን መቁረብ አለብን። በስግደት በጾም በመስገድ በመቁረብ ልጆቻችን ማዳን፣ እኛንም ማዳን። እኛ ራሱ እኮ የተያዘብን ነገር፣ ልጆቹ እኮ የሚጠቁት በእኛ ነው። ሌላው ደግሞ የእኛ ነፃ ፈቃዳችን፣ በህይወታችን ነፃ ፈቃዳችንን ይዞብናል አጋንንት። ታውቃላችሁ? ይህ መንፈስ ይዞብናል። ለምን? ከእግዚአብሔር ጋር ያለንን ግንኙነት አርቆብናል። አይናችን ጋርዶ በቃ ሰው ሁሉን ነገር አቆሙብናል። እንዳንጸልይ የእግዚአብሔር ጋር ያለንን ግንኙነት እናስቀድስ፣ እንዳንጾም፣ እንዳንሰግድ ከልክሎናል። ስለዚህ ደግሞ ይሄንን እንዳናረግ ደግሞ በጣም ከባድ ነው። ይሄን ከለከለን ደግሞ ከእግዚአብሔር ጋር ያለን ነገር ጭራሹኑ ተቋረጠ ማለት ነው።
ሌላው ደግሞ ምንድነው ያዘብን? የትዳር ህይወታችንን ይዞብናል። የፍቅር ህይወታችንን ይዞብናል። እንዳንጸልይ ይዞብናል። የስራ ውጤታችን፣ የትምህርት ውጤታችን ይዞብናል። ትምህርት ቤት ጭራሽ ልጆቻችንን ነጥቆናል። ምክንያቱም ከትምህርት ቤት ብዙ ነገር ይዘው ነው የሚመጡት፣ የአጋንንት ነገር ማለት ነው። ተምረው ነው የሚመጡት። ከሰፈር የሚማሩት፣ ከአካባቢ የሚማሩት ነገር አለ፣ ከቴሌቪዥን የሚማሩት ነገር አለ። በዚህ ተነጥቀናል። ከቴሌቪዥን የሚማሩት ልጆቻችን በዚህ ጉዳይ ተነጥቀናል፣ የሉም ማለት ነው። ይህንን በተቻለ መጠን እግዚአብሔር እርዳን፣ እንደውም እስከምንችለው ብንሞክር ለማዳን ማለት ነው እንጂ በጣም ከባድ ነው። ትምህርት ቤት ልጆቻችን ተነጥቀናል። ምክንያቱም አብዛኛውን ጊዜ እነሱ እዛ ስለሚውሉ ማለት ነው። ሌላው ደግሞ የጓደኝነትን ነገር ተነጥቀናል። የጉርብትና ነገር ተነጥቀናል። ባህሪያችንን ይቀይራል። አስተሳሰብ መልክታችንን ይቀይራል። እንዳንስማማ ያደርጋል። በጣም ከባድ ነው ይህ አይነት ጥላ። ስለዚህ ይህን ለማሸነፍ መስገድ አለብን፣ መጸለይ አለብን። በቃ በተለይ ስግደት። ስለዚህ እናስቆመዋለን በስግደት ማለት ነው። ሌላው ደግሞ ምንድነው የያዘብን መስላችሁ? የስጋችንን ከተሞች ይዞብናል። እነዚህ ከተሞቻችን ምንላቸው? የምናወራበትን፣ የምናይበትን፣ የምናሸትበትን፣ የምንሰማበትና የምናወራበትን የስጋ ከተሞቻችን፣ ህዋሳቶቻችንን ይዘውብናል። ተይዘናል። ይሄ ማለት ምንድን ነው? ለምሳሌ አንድ ሴተኛ ዳሪ ሴት ሽቶ ላይ ታስደግምና ትነሰንስበታለች። ስትወጣ ማለት ሽቶ ጠርቶት ያ ወንድ እንዲመጣ ማለት ነው። ስለዚህ በምናችን አሸተነው? የተደገመ ሽቶ አሸተን ሄድን፣ ተያዝን ማለት ነው። እንዲህ በንግግርም መስተፋቅር አድርገው አሳምነው የሚወዝ ነው የለም። የምንሰማውም ጨው ወሬ ሁሉ የምንሰማው መጥፎ ነገር ነው። ስለዚህ ይሄ ከመናፍስቱ ዓለም የመጣ ነገር ነው ማለት ነው። ስለዚህ ስንናገር ራሱ ማለት ነው አንዳንዴ የምናስበው ሌላ፣ ካፋችን የሚወጣው ነገር ሌላ ነው። ወይ እንፈጥናለን ወይ እንዘገያለን። ወይ እያሰብን ካፋችን ማውጣት አንችልም፣ ይዘጋብናል፣ አይምሯችን ይደፍንብናል፣ መናገር አንችልም። እናውቋለን፣ ማውጣታችንም ማውራት አንችልም። በጣም በቃ ከባድ ነው የሚሆነው ማለት ነው በህይወታችን። ስለዚህ ይህንንም ነገር በስግደት በጾም በመጸለይ በተለይ በመስገድ ይህን ነገር ማስለቀቅ እንችላለን። የማይቻል ነገር የለም። እግዚአብሔር ይችላል። ሰራዊቶቹም ተዋጉት፣ መላእክቶቹም አሸነፉ አይደለም የሚለው አጋንንትን። ስለዚህ ይሸነፋል። የእኛን ድክመትና የእኛን እንትንነት ማለት ሰነፍነት አይቶ ነው። ሌላው ደግሞ የነፍሳችን ከተማ ተይዟል። የነፍሳችን ከተማ ምንድን ነው ብትሉኝ፣ አእምሯችን፣ ህሊናችን፣ ልቦናችን ተይዟል። ይሄንን በምንድን ነው የምናስለቅቀው መሰላችሁ? አእምሯችን ከተያዘ፣ ህሊናችን ከተያዘ፣ ነፍሳችን ጭንቅላታችን ከተያዘ፣ ህሊናችን ከተያዘ ሁሉ ነገር ተቆጣጥሯል ማለት ነው። ስለዚህ የምናስበውን መልካም የምናደርግበትን ነገር ሁሉ ነገር ከተቆጣጠረው ልብና አእምሮ ህሊና ከተያዘ በጣም ከባድ ነው። ስለዚህ ይህንን ነገራችንን ሁሉ ነገራችን በቃ በፍጹም በሁሉም ነገር ከተያዘብን በምን እናስለቅቀው? ዝም ብለን አብረን እንሙት፣ አብረን ዝም ብለን በቃ እሺ ወይኔ እንደዚህ ላይ ብለን ነገር ለምን? መስገድ አለብን። ይለቃል። ዛር አይለቅም እያላችሁ የምታስፈራሩ፣ ዘር ይጨርሳል፣ ቤተሰብ ይገላል። አዎ ሊገል ይችላል። ሳናቅ ሞቶብናል፣ ሳናቅ ተጎድተናል። ግን ውሸት ነው። ጠንቅረን ከሰገድን፣ ከጾምን፣ ከጸለይን፣ ከቆረብን ምንም ተራ ነገር ነው። ይለቃል። ሰነፍ አጋንንት ነው። የእኛን ስንፍና ተጠቅሞ ነው የሚያስፈራራው። እናቶቻችን እያስፈራራ፣ አባቶቻችን እያስፈራራ፣ በቃ እንዲህ ባረገው እንዲህ ያረግብኛል፣ ልጆቼን ይጋበኛል፣ ቤተሰብን ይጨርሻል። ውሸት ነው። እያስፈራራችሁ ነው። ስለዚህ ስገዱ፣ ጸልዩ። ከዛ በኋላ ታሸንፉታላችሁ። ይሄዳል። የእኛን ጥንካሬ ሲያቅ፣ ተስፋ ሲቆርጥ ብን ብሎ ነው ወደ ሰነፉ የሚሄደው። ለዛውም በዚህ በብሽቅ ጊዜ፣ በዚህ ማንንም ማግኘት በሚችልበት ጊዜ፣ አንዱ በአንዱ በሚባበላላበት ጊዜ፣ ሰው ጠፍቶበት ከሚሰግድ ገዛና ከሚጾም ጋር ሲታገል ስራ አልጠፋበትም። ዓለሙ የተበላሸው 8ኛ ሾህ ስለሆነ ማለት ነው። ስለዚህ አትፍሩ። ይሄ ዛር መንፈስ ይለቃል፣ ይገልብኛል እያላችሁ አትፍሩ። እናቶቼ፣ አባቶቼ ስገዱ፣ ጸልዩ፣ ጹሙ። ልጆቻችሁን ነፃ አስወጥቱ። ነፃ ትውልዱን አድኑ። ልጆቻችሁ የሚሰክሩት የሚጠጡት በዚህ ዛር መንፈስ ተያይዞ ነው እና ሰዓት እያለቀ ነው። በሚቀጥለው ደግሞ የሚቀጥለውን ጨርስላችኋለሁ። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይርዳን። እንስገድ፣ እንጹም፣ እግዚአብሔር ቤት እንመላለስ።
መዳ